ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ በአጭር ጊዜ አማርኛ፣ እንግሊዝኛ እንዲሁም ሂሳብን ማንበብ መጻፍ ትችላላችሁ ማለት ነው። ገና አዲስ ከሆናችሁ ለቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ናችሁም ደግሞ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ይሁን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላቶችን እንዴት ገጣጥመን ማንበብ ፊደላቶችን የለያችሁ ልጆች ሀ ለመ ያላችሁ ፊደላት የለያችሁ ልጆች ነገር ግን ቃላት ላይ ደግሞ በአንድ ላይ ሰብሰብ ብለው ሲመጡ ደግሞ የምትቸገሩ ልጆች ዛሬ እነሱንን ነገሮች በደንብ ለማየት እንሞክራለን ማለት ነው። አሁን ከዚህ ከመጀመሪያው ጀምረን እናያለን። ከዚህ ጋር ርዕሳችን ምን ይላል? ፊደላትን ገጣጥሞ ቃላት መመስረት። ፊደላትን ገጣጥሞ ቃላት መመስረት ይላል። አሁን እነዚህ ፊደላቶች ሶስት ፊደላት ነው ዛሬ ይዤላችሁ የመጣው። እነዚህ ሶስት ፊደላቶች በአንድ ላይ ሲሆኑ እንዴት ይነበባሉ? እነዚህም ደግሞ በአንድ ላይ ሲመጡ እንዴት ቃላት ሆኖ በአንድ ላይ ሰብሰብ ብለው ትርጉም ያለው ነገር አድርገን እናነባቸዋለን የሚለውን ነው ዛሬ የምናይ። ከመጀመሪያው ጀምረን እዚህ ጋር ስናነብ ይቺ ማነች? ጀ ትባላለች። ጀ። ይቺ ደግሞ በ ይቺ ደግሞ ና ማለት የነ ቤተሰብ አራተኛ ፊደል ነች። አሁን እዚህ ጋር ጀ አለች፣ በ አለች፣ እዚህ ጋር ደግሞ ና አለች። አሁን እንግዲህ እነዚህን ሶስቱን ፊደላቶች በአንድ ላይ ሰብሰብ አድርገን ስናነባቸው እንዴት ይነበባሉ የሚለው ነገር ምንድነው? ምንም ነገር አለመቀየር ነው ዋናው ነገር። አሁን ለምሳሌ እዚህ ጋር ብቻዋን ጀ ብለን ጠርተናል። ከዚህ ጋር በ ብለን ጠርተናል። እዚህ ጋር ና ብለን ጠርተናል። ከዚያ ቃላት ለማድረግ ደግሞ ቶሎ በፍጥነት ሰብሰብ አድርጎ በአንድ ላይ መጥራት ነው። አሁን ይኸው እነዚህ ሶስቱም እዚህ ጋር በአንድ ላይ አድርጌ አስቀምጬላችኋለሁ። እነዚህን ፊደላቶች እናንተ በፍጥነት ምን ማድረግ ነው? መጥራት ነው ማለት ነው። አማርኛ ደስ የሚለው ነገር ምንድነው? እንደ እንግሊዘኛ አይደለም። እንግሊዘኛ ሲሆን የተለያዩ ህጎች አሉት፣ የአነባበብ ህጎች አሉ። አማርኛ ግን ያሉ ፊደላቶችን ቀጥታ እነሱን ከጠራን ያ ቃል ምንም ነገር አያስቸግረንም። የሚቀየር ነገር የለውም። የሚጨመር የሚቀነስ ነገር ስለሌለው ቀጥታ ያሉ ፊደላቶችን መጥራት ብቻ የሚጠበቅባችሁ። ስለዚህ ይህን ስናነበው ጀበና ማለት ጀበና አፍጥነን ስናነበው ትርጉም ያለው ነገር ይሰጠናል ማለት ነው። ምን ጀበና ይላል። እሺ ወደ ሁለተኛው ስንመጣ ደግሞ እዚህ ጋር እቺ ጠ ነች። ጠ አለች፣ በና ቃ ማለት የቀ ቤተሰብ አራተኛ ነች። አሁን እነዚህን ደግሞ ሶስቶች በላይ ስናነባቸው እዚህ ጋር እንደዚህ እንጽፋቸዋለን። አማርኛ ሲነበብ ከዚህ ነው የሚጀምር ከዳር ተጀምሮ እንጂ ሌላ አረበኛ ቢሆን ለምሳሌ ከዚህ ተጀምሮ እንደዚህ ይሄድ ነበር። አማርኛ ከሆነ ደግሞ በዚህ በኩል ነው የሚጀመር። ስለዚህ ከዚህ ጀምረን ቀጥታ ምንም ፊደል ሳንስት ያሉትን መጥራት ማለት ነው። ስለዚህ ምን ይላል አሁን? ጠበቃ በአንድ ላይ ጠበቃ ይላል። የመጀመሪያው ምን ነበር የሚል? ጀበና። አሁን ደግሞ ጠበቃ። እሺ ወደ ስንመጣ ደግሞ ሪ ማለት የተቤተሰብ አራተኛ ነች። ይችም ተመሳሳይ ነች። የተቤተሰብ አራተኛ። ሪ ማለት የረ ቤተሰብ ሶስተኛ ነች። እነዚህ ደግሞ በአንድ ላይ ስናነባቸው አሁን እዚህ ጋር እነዚህ ሁለቱ ፊደላቶች ተመሳሳይ ናቸው ብለን አንዷን ጠርተን መተው አይቻልም። ያሉትን ለምሳሌ ሁለቴ ታነች። ስለዚህ ሁለቴ ታን መጥራት አለብን ስናነብ። ይችንም ደግሞ መጨረሻ ላይ እንጠራለን ማለት ነው። ስለዚህ ከዚህ ጀምረን ስናነብ ታታሪ በአንድ ላይ ታታሪ እንጂ ታሪ አንልም። ተመሳሳይ ስለሆነ አንዱ ምን ተው ምን ነገር አይደለም። ያሉትን በሙሉ እንጠራለን። ስለዚህ ታታሪ ይላል። እሺ ወደዚህ ስንመጣ ደግሞ ይቺ ማነች? ጸ ትባለች። ጸ። ይቺ ደግሞ ሀ መጨረሻ ይ ማለት የቤተሰብ ስድስተኛ ላይ የምናገኛት የዩ ያ ይ ስንል ይቺን ፊደል እናገኛለን ስድስተኛ ላይ። ስለዚህ ጸ አለች፣ ሀ አለች፣ ይ አለች። ይኸው በአንድ ላይ ስንጽፋቸው ጸ ሀ ይ ምን ይላል? ፀሐይ ይላል። እሺ ከዚህ ጋር ደግሞ ል ቀ የመጀመሪያ ፊደል ነች። ላ ማለት የለ ቤተሰብ አራተኛ የምናገኛት ነች። ል ደግሞ አሁንም የለ ቤተሰብ ሆና ስድስተኛ ላይ የምናገኛት ፊደል ነች። ስለዚህ እነዚህን በአንድ ላይ ስንጽፋቸው እንደዚህ ይቀመጣሉ ማለት ነው።
ሲነበቡ ደግሞ ፈጠን ብለን እነዚህን መጥራት እዚህ ጋር የጠራናቸውን በፍጥነት እዚህ ጋር ማለት ነው። ስለዚህ ምን ይላል? ቀላል 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 ብለን እናነባዋለን። እሺ ከዚህ ጋር ደግሞ ዞ አለች እዚህ ጋር ዞ የዘ ቤተሰብ ሰባተኛ፣ ረ የመጀመሪያ ፊደል፣ ች የቸ ቤተሰብ ስድስተኛ። እነዚህ በአንድ ላይ ስንጽፋቸው እንደዚህ በቅደም ተከተላቸው ይቀመጣሉ። ሲነበቡ ደግሞ ዞረች ዞረች ዞረች። እሺ የመጨረሻው ደግሞ ይቺ ምን ትላለች? ው ሸ ት ው ማለት የወ ቤተሰብ ስድስተኛ የምናገኛት ፊደል ነች። ስድስተኛ ላይ የምናገኛት ው ትባላለች። ሸ ማለት ደግሞ የመጀመሪያ ፊደል ነች። ት ማለት ደግሞ የተ ቤተሰብ ስድስተኛ ላይ የምናገኛት የተ ቤተሰብ ከሆነች ማን ትባላለች? ት ትባላለች። ስለዚህ እነዚህን እንደ ሌሎቹም ያው እዚህ ጋር ስናስቀምጣቸው ምንድነው? ው የመጀመሪያዋን መጀመሪያ፣ መካከለኛዋን መካከለኛ፣ የመጨረሻዋን መጨረሻ አድርገን ስናስቀምጣት እንደዚህ ይጻፋሉ ማለት ነው። ስለዚህ እነዚህን ከዚህ ጋር የጠራናቸው ማንበብ ነው። ምን ይላል? ውሸት 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 ይላል። ስለዚህ እንደዚህ እያደረጋችሁ ቃላቶችን ማንበብ ትችላላችሁ ማለት ነው። ፊደላቶችን እየገጣጠማችሁ አንዴ ሙሉ ቃላቶችን ላንብብላችሁ። የመጀመሪያው ጀበና፣ ጠበቃ፣ ታታሪ፣ ፀሐይ፣ ቀላል፣ ዞረች፣ መጨረሻ ውሸት ውሸት ይላል ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። በቀጣይ ደግሞ አማርኛም እንግሊዘኛ ቪዲዮዎችን እየሰራሁ ይዤላችሁ እመጣለሁ። እናንተ እየገባችሁ ሁሌ የምሰራው ቪዲዮ በቀላሉ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እላችኋለሁ። በድጋሚ መልካም ጊዜ። ባይ ባይ።